ሰላም ጤና ይስጥልን ውድ ቤተሰቦቼ፣ ዛሬ ፀጉራችንን በድብቅ ስለሚጎዱ የተለመዱ ልማዶችን እንነጋገራለን። ሁላችንም ጤናማና አንጸባራቂ ፀጉር እንፈልጋለን። ነገር ግን አንዳንዴ የዕለት ተዕለት ተግባራችን በተቃራኒው እየሰራ ሊሆን ይችላል። ስለዚህ ሻይና ቡናችሁን እየጠጣችሁ ዘና ብላችሁ የፀጉራችሁን ጤንነት የሚጎዱ 7 የተለመዱ ምክንያቶችን እንመለከታለን። ከመጠን በላይ የሙቀት መሳሪያዎችን መጠቀም። ሁላችንም ለስላሳ፣ የተስተካከለ ወይም ዛላ ያማረ ፀጉር እንወዳለን። እውነቱ ግን ከመጠን በላይ የፀጉር ማድረቂያዎችን፣ ማለስለሻዎችን እና ከርሊንግ ብረቶችን መጠቀም በፀጉራችን ላይ ከፍተኛ ጉዳት ሊያስከትል ይችላል። ከፍተኛ ሙቀት ተፈጥሯዊ እርጥበትን ስለሚወድ ፀጉራችን እንዲሰባበር፣ እንዲደርቅና ጫፎቹም እንዲሰነጠቁ ያደርጋል። እስቲ አስቡት፣ የሙቀት መጠቀሚያ መሳሪያዎቻችሁን ምን ያህል ጊዜ ነው የምትጠቀሙት? ፀጉራችሁን በተፈጥሮ ማድረቅ ትችላላችሁ? ምናልባት የካክስ፣ የፓይስትራ እና የፎን የሙቀት መጠን ዝቅና ከፍ ማድረግ ትችላላችሁ? ፓይስትራዎች በተለይ ከ200 ዲግሪ ሴልሺየስ እስከ 400 ዲግሪ ፋራናይት በላይ የሆነ የሙቀት መጠን ያለማቋረጥ መጠቀም ከፍተኛ የፀጉር ጉዳት ያስከትላል። ፀጉርን በኃይል መቦረሽ። ፀጉራችን እርጥብ በሚሆንበት ጊዜ በጣም ደካማ ስለሚሆን በቀላሉ ይሰባበራል። የተዘበራረቀና የረጠበ ፀጉር በኃይል መቦረሽ ለፀጉር መነቃቀል ይዳርጋል። የፀጉርን ዛላ በመበጣጠስ ጉዳት ሊያስከትልባችሁ ይችላል ማለት ነው። ይልቁን ምንድነው የምታደርጉት? በቀስታ ሰፊ ጥርስ ባለው ማበጠሪያ ወይም ለእርጥብ ፀጉር ተብሎ የተሰሩ ማበጠሪያዎችን በመግዛት ፀጉራችሁን ከጫፍ ጀምራችሁ ቀስ በቀስ ማበጠር። እዚህ ላይ ደግሞ በጣም ረጋ ማለት ያስፈልጋችኋል ማለት ነው። ምክንያቱም ፀጉራችሁን እንደታጠባችሁት በኃይል ማበጠር በቀላሉ ብዙ ፀጉሮች ተሰባብረው እንዲወድቁ ሊያደርጉ ይችላሉ ማለት ነው። ሌላኛው ልማድ ደግሞ ፀጉርን ውጥር አድርጎ ማስያዝ። በጣም ጥብቅ ያሉ እንደ ፖኒቴል፣ ክርር ያሉ ሹሩባዎች በጄል ውጥር አድርጎ ማስያዝ በጣም ቆንጆ ቢመስሉ ፀጉራችንን ያለማቋረጥ በመሳብ በራስ ቅላችንና በፀጉር ስሮቻችን ላይ ከፍተኛ ጫናን ይፈጥራሉ። ከጊዜ በኋላ በፀጉር መስመር አካባቢ የፊት ለፊት ፀጉራችን እና ዙሪያውን መሰባበር፣ አልፎ ተርፎም በትክክለኛ ያልሆነ አያያዝ ምክንያት ፀጉራችንን እንዲነቃቀል ሊያደርግ ይችላል። ሲብስ ደግሞ ለትራክሽን አሉፔሽየም ሊያጋልጠን ይችላል። ይህንን አስቡበት። በተቻለ መጠን ላላ ያሉ የፀጉር አያያዞችን ምረጡ። የራስ ቆዳችሁንም እረፍት ስጡት። ሁሌም በአንድ አቅጣጫ አታስይዙት። የፀጉር መሳሳትና የአንድ ቦታ ጫና ብቻ እንዳይከሰት ይረዳችኋል ማለት ነው። ከሳቲን የተሰሩ ሰፋፊ የፀጉር ማስያዣዎችን እና ሄር ባንዶችን ተጠቀሙ። ፀጉራችሁን ከመሰባበር፣ ከመሳሳት እና ከራስ ቅል ቴንሽን ይጠብቅላችኋል። ሌላኛው ልማድ ደግሞ ፀጉርን በኃይል በፎጣ ማድረቅ። ፀጉራችንን ከታጠብን በኋላ በፍጥነት ማድረቅ የተለመደ ነው። ነገር ግን የረጠበን ፀጉር በሸካራ ፎጣ በኃይል ማሸት ግጭትን ይፈጥራል። ይህም ፀጉር እንዲጨባረር፣ የፀጉር የላይኛው ክፍል ኪቲክል እንዲጎዳና እንዲሰባበር ሊያደርግባችሁ ይችላል። ስለዚህ ምንም ብትቸኩሉ እንኳን ለስላሳ በሆነ የማይክሮፋይበር ፎጣ ወይም በአሮጌ የኮተን ቲሸርት በቀስታ በመጫን አድርጉት። ፀጉራችሁን ከመጎዳት ትጠብቁታላችሁ። ፀጉራችሁን በየጊዜው አለመቆረጥ ወይም መንታውን አለማስወገድ። ይህ ተቃራኒ ሊመስል ይችላል። ነገር ግን ፀጉርን በየጊዜው አለመቆረጥ እድገቱንና አጠቃላይ ጤንነቱን ሊጎዳው ይችላል። ፀጉራችሁ እያደገ ሲሄድ ጫፎቹ ይደርቃሉ፣ ይሰባበራሉ፣ እንዲሁም ይሰነጣጠቃሉ። ሳይቆረጥ ከቀረ ይህ የተሰነጣጠቀ ጫፍ ወደ ላይ በመሄድ ከፍተኛ ጉዳትና መሰባበር ሊያስከትልባችሁ ይችላል። ስለዚህ የፀጉራችሁን ጫፍ በመቁረጥና ጤናማና አዲስ እንዲሆን ለማድረግ ቢያንስ ከ6 እስከ 8 ሳምንታት ውስጥ ፀጉራችሁ ጫፍ መቆረጥ አለበት። ሌላኛው የምንሰራው ስህተት ደግሞ የፀጉር ኬሚካሎችን መጠቀም ነው። ፀጉርን ቀለም መቀባት መልክን በእጅጉ ሊለውጠው ቢችልም የፀጉርን ተፈጥሯዊ ዘይት የሚወስዱና ዛላውን የሚያዳክሙ ከባድ ኬሚካሎችን ይዘዋል። አሞኒያ እና ሃይድሮጅን ፐሮክሳይድ የተባሉ ኬሚካሎች የራስ ቅላችሁን ተፈጥሯዊ ወዝ ያደርቃሉ፣ የፀጉርንም ዛላ በማዳከም ያደርቁታል፣ እናም ለመሰባበር፣ ለመነቃቀል ተጋላጭ ያደርጉታል። በጣም ስናበዛው ደግሞ የፀጉራችንን ፕሮቲን ሌቭል ያወርድብናል ማለት ነው። እንደዚህ አይነት የፐርም መሳይ ትሪትመንቶች በተደጋጋሚ ማድረግ ወይም በተሳሳተ መንገድ መጠቀም ከፍተኛ ድርቀት፣ መሰባበር አልፎም ተርፎ የፀጉር መነቃቀል ሊያስከትልብን ይችላል። ስለዚህ ይህንን መርሳት የለባችሁ። ይህንን ማድረጋችሁ ወይም ቀለም መቀባታችሁ ወይም ፐርሙ የግድ ከሆነ ቀለሞችን ወይም የኬሚካል ትሪትመንቶችን እንደ ፐርም ያሉ ስትጠቀሙ በትንሹ በ6 ወር ጊዜ ውስጥ ልዩነት ሊኖር ይገባል ማለት ነው። ታማኝ የሆነ የፀጉር ሳሎን መምረጥ አለባችሁ። የምትቀቡት ቀለም ጊዜው ያላለፈበት መሆኑን ማረጋገጥ አለባችሁ። ሁልጊዜም ቀለም ያለው ፀጉር የተለየ ትሪትመንት እንደሚፈልግም መርሳት የለባችሁ። ደስ የሚለው ነገር እነዚህን ጎጂ ልማዶች አንዴ ካወቃችሁት በኋላ ለውጦችን ማድረግ መጀመር ትችላላችሁ። በፀጉር እንክብካቤ ላይ ጥቃቅን ማስተካከያዎች በረጅም ጊዜ ውስጥ ትልቅ ለውጥ ሊያመጡ ይችላሉ። ስለዚህ ትዕግስት በጣም አስፈላጊ ነገር ነው። በመጨረሻ የምናወራው የራስ ቆዳን ጤንነት መርሳት ነው።
ጤናማ የራስ ቆዳ ለጤናማ ፀጉር እድገት መሰረት ነው። የራስ ቅርንችላ ማለት እንደ ቅባት ክምችት፣ ቢልዳፕስ፣ ድርቀት፣ ቅባታምነት እና አልፎ ተርፎም እንደ ፎሮፎር ያሉ ችግሮችን ሊያስከትልብን ይችላል። የፀጉራችንን ጤንነት አሉታዊ በሆነ መልኩም ሊጎዱት ይችላሉ ማለት ነው። ስለዚህ ምን እናድርግ ካላችሁ በምንታጠቡበት ጊዜ የደም ዝውውርን ለማነቃቃት የራስ ቆዳችሁን በቀስታ ማሸት፣ የቅባት ክምችት ወይም ቢልዳፖችን ለማስወገድ ደግሞ አልፎ አልፎ ክላሪፋይንግ ሻምፖ መጠቀም ይኖርባቸዋል ማለት ነው። ለራስ ቅላችሁ የሚጠቅመውን ዘይቶች በንጹህ ቆዳ መቀባትና ማሳጅ ማድረግ፣ እንደ ሬት፣ የሽንኩርት ውሃና አምላ ያሉ ተፈጥሯዊ መፍትሄዎችን መጠቀም በጣም ቆንጆ ነው ማለት ነው። የሁሉም ሰው ፀጉር የተለየ መሆኑን አትርሱ። ለአንድ ሰው የሚሰራ ለሌላ ሰው ላይሰራ ይችላል። ፀጉራችሁን በተለያዩ ምርቶችና ዘዴዎች እንዴት ምላሽ እንደሚሰጥ ትኩረት አድርጉ። ጤናማና ቆንጆ ፀጉር ለማግኘት ወይም ለመጠበቅ ወጥነት ያለው ያለመሰልቸት እንክብካቤ ያስፈልጋል። እንግዲህ እነዚህን ፀጉራችንን በድብቅ ሊጎዱ የሚችሉ 7 የተለመዱ ልማዶች ናቸው። ከእነዚህ ውስጥ የትኛውን መለወጥ ትፈልጋላችሁ? ከታች አስተያየታችሁን ጻፉልኝ። ይህንን ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እና ለተጨማሪ የፀጉር እንክብካቤ ምክሮች ሰብስክራይብ ማድረግ አትርሱ። አብራችሁን ስለቆያችሁ ከልብ አመሰግናለሁ።